ኪዳን ኪኮነ ኪዳን ኪኮነ ኪዳን ኪኮን ለዛውዛን እስከዛቲ ሰዓት እስከዚህ ሰዓት እስከዚህ ጊዜ በምህረቱ በቸርነቱ ጠብቆ ለዚህ ሰዓት ለዚህ ጊዜ ያደረሰ ስለማይነገር ስጦታው ስሙ የተመሰገነ ይሁን። ክቡር አባታችን መልአከ ብርሃን ቆሞስ አባ ጴጥሮስ የዚሁ ታላቅ ደብር የደብራችን ዋና አስተዳዳሪ፣ ክቡር ወንድማችን ሊቀ ዲያቆን ናትናኤል፣ ክቡር ወንድማችን ዲያቆን አሌክስ፣ የተወደዳችሁ የፈለገ ብርሃን ሰንበት ትምህርት ቤት አባላት፣ መዘምራኑ፣ ከሩቅም ከቅርብም የመጣችሁ በውስጥም በውጭም ያላችሁ ማህበረ ምእመናን ወምእመናት በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንዴት አደራችሁ? እንዴት ሰነበታችሁ? እንዴት ቆያችሁ? አሜን። እግዚአብሔር ይመስገን ብለን ስም እንድናመሰግን ድቅድቁን ጨለማ የግርማ ሌሊቱን አሳልፎ በቤተ መቅደሱ በመገናኛው ድንኳን በበረከት ለጽድቅ የሰበሰበን የአባቶቻችን የቅዱሳን አምላክ ልዑል እግዚአብሔር ከአጽናፈ ዓለም እስከ አጽናፈ ዓለም ስሙ የተመሰገነ ይሁን። እልል ብላችሁ እግዚአብሔርን አመስግኑት። ወላዲተ አምላክ ወላዲተ መዓት ሰዓሊተ ምሕረት እናታችን ቅድስት ድንግል ማርያም ልጇ ወዳጇ በወደዳትና ባከበራት መጠን ስሟ የተመሰገነ ይሁንልን። ቅዱሳን መላእክት፣ የቅዱሳን ጻድቃን ሰማዕታት በረከት አይለየን። እንኳን ለሁለተኛው ሳምንት ለጾመ ጽጌ በሰላም በጤና አደረሳችሁ አደረሰን። ዛሬ ለትምህርታችን መነሻ የምናደርገው ወርሃ ጽጌ ተብሎ ወሩ ይታወቃል። በዚህ በዘመነ ጽጌ ጽጌያትን፣ ፍሬያትን፣ አትክልትን መሰረት ያደረገ ትምህርት ይሰጣል። ቃለ እግዚአብሔር በቤተ ክርስቲያናችን በቤተ መቅደሱ በቅኔ ማህሌቱ ይደርሳል ማለት ነው። በዚህ ባለንበት ወቅት ለዛሬ በሁለተኛው ሳምንት የተነበበልን ወንጌል በቅዳሴ ሰዓት ወንጌሉ የተነበበው የማን ወንጌል ነበረ? የሉቃስ ወንጌል ምዕራፍ 12 ከቁጥር 16 ጀምሮ የተነበበልን ኃይለ ቃል መነሻ አድርገን ለዛሬ ትምህርታችን እናያለን ማለት ነው። ከቁጥር 16 ላይ ስትመለከቱ በምሳሌም ይላል። በምሳሌም ነገራቸው እንዲህ ሲል አንድ ባለጠጋ ሰው እርሻ እጅግ ፍሬያማ የሆነችለት እርሱ ፍሬ በረከቴን የማከማችበት የምሰበስብበት ጎተራ ከየት አመጣለሁ ብሎ አሰበ። ልብ በሉ። ያፈራችለት ምድሯን የሰጠችው ፍሬ የሰጠችው በረከት እጅግ ብዙ ነበረ። ይህ ባለጠጋ ደግሞ ከዚህ በፊት የሰበሰበው እግዚአብሔር የሰጠው በረከት አለው። እግዚአብሔር የሰጠው ፍሬ አለው። ይህንን ፍሬ የሰበሰበበት ጎተራ ትንሽ ሆነበት። ስለዚህ በአሁኑ ክረምት ደግሞ እግዚአብሔር የሰጠው በረከት ፍሬ የሚይዝበት የሚሰበስብበት ጎተራ ትልቅና ሰፊ ለመስራት አሰበ። በቃሉ ጋር ናችሁ። ትልቅ ጎተራ ለመስራት አሰበ። በረከቴን ሁሉ በዛ አከማቻለሁ፣ ነፍሴንም አንቺ ነፍሴ ሆይ ለብዙ ዘመን የሚሆን በረከት አለሽ፣ እረፊ ብዬ ብይ ጠጪ እላታለሁ። ማንን ነው ብይ ጠጪ እላታለሁ ያለው? ማንን ነው? ነፍሱ። እንግዲህ ይህ ካለ በኋላ አምላካችን መድኃኒታችን ኢየሱስ ክርስቶስ ይህ ብሎ ከጨረሰ በኋላ አንተ ሰነፍ፣ በዚች ሌሊት ነፍስህ ከአንተ ሊወስዷት ይፈልጓታል፣ የሰበሰብከውስ ምን ታደርገዋለህ? የሰማችሁ ነው።
እሱ እንደ ሰውኛ ያገኘው በዛ ክረምት ያገኘው ፍሬ ያገኘው በረከት እጅግ ብዙ ነው። ከእሱ አልፎ ለሌላ የሚተርፍ ነው፣ ለብዙሃን የሚሆን ነው። ነገር ግን ሰውየው ያሰበው ያ ባለጠጋ ለማን ነበር? ለራሱ ብቻ ነበር ያሰበው። ከጎተራ ጎተራ እያሰፋ እየሰራ በረከቱን መሰብሰብ አሰበ። ይሄ ሁሉ በረከት አለኝ፣ ይሄ ሁሉ ፍሬ አለኝ፣ ስለዚህ ነፍሴን ምንላታለሁ ነው ያለው። ምንላታለሁ? ጠጪ እላታለሁ። ለዘመናት የሚሆን ምን አላት? በረከት አላት። እንግዲህ እግዚአብሔር ለምንድን ነው አንተ ሰነፍ በዚች ቅጽበት በዚች ሰዓት በዚች ሌሊት ነፍስን ሊወስዷት ምን ይለዋታል? ይፈልጓታል። ይሄ ሰው ምን አድርጎ ነው? ይሄ ባለጸጋ ጥፋቱ ምንድን ነው? ይሰማችሁ ነው? ያጠፋው ጥፋት ምንድን ነው? በዚች ሌሊት ትሞታለህ የተባለ እነሆ ነፍስህ ሊወስዷት ተዘጋጅተዋል። ምን ትሆናለህ? የሰበሰብከው ገንዘብ የሰበሰብከው በረከት ምን ልታደርገው ነው? ለማን ልትሰጠው ነው አለው እግዚአብሔር። ለምን? ሀብት፣ ጥሪት፣ ንብረት ማፍራት ኃጢአት ነው አይደለም? ኃጢአት ነው አይደለም? ሁላችሁም ነው መልሱስ። ኃጢአት ነው አይደለም? ሰው ጥሮ ግሮ ቢያልፍለት ብዙ ሀብት ቢያፈራ ባለጸጋ ቢሆን ኃጢአት ነው አይደለም? አይደለም። ታዲያ እግዚአብሔር ለምንድን ነው አንተ ሰነፍ እነሆ በዚች ሌሊት ነፍስህን ሊወስዷት ተዘጋጅተዋል? ሰነፍ ብሎ የጠራው እንግዲህ አማርኛው ትርጓሜው ላይ ሞኛ ሞኝ ብሎ ይገልጸዋል። በዚህ ልክ እግዚአብሔር የገሰጸው፣ በዚህ ልክ እግዚአብሔር የመቅሰፍት መርዶ ያሰማው ለምንድን ነው? ለምን ይመስላችኋል? ጥፋቱ ምንድን ነው? ሀብት መሰብሰብ ኃጢአት አይደለም ብለን አይደለም? ስለዚህ ለምንድን ነው እግዚአብሔር ነፍስን በዚች ሌሊት ትወሰዳለች አለ? ምን ስላለ ነው? በመጀመሪያ ደረጃ ምንም ነው ጠጪ ያለ ነፍሱ። የነፍስ ምግብ ምንድን ነው? የእግዚአብሔር ቃል። ሌላው ምንድን ነው? ምስጋና ነው። የነፍስ ምግቧ እግዚአብሔርን ማመስገን ነው። ይሄ ባለጸጋ ከንቱ ባለጸጋ ተብሎ የተጠራው ግን ያሰበው የስጋው ምግብ ለነፍሱ ሰጠ። ልብ በል፣ ኃጢአቱ በደሉ እዚህ ላይ ነው። እግዚአብሔር ፍሬ የሚሰጠው እግዚአብሔር ነው። ክረምቱን በማምጣት በወራ ክረምቱን በዝናቡ አዝሪቱን ያበቅላል። በፀሐዩ በንፋሱ ለፍሬ ያበቃል። ትንሿ የእጃችን ቁጣሪ የሆነች የበተናትን ለጎተራ የሚሞላ ፍሬ ይሰጣል እግዚአብሔር። ያ ሰው ጥፋቱ በደሉ ምንድነው ካለ ለነፍሱ ነበር ጠጪ ያለ። ይሄ ሁሉ በረከት የሰጠው እግዚአብሔር ደግሞ ምን አላለው? አላመሰገነው። እየሰማችሁ ነው? አላመሰገነው። ካለው ጎተራ በላይ ጎተራ ሊሰራ የተዘጋጀ በረከት የበዛለት ባለጸጋ ነው። ግን ሰነፍ ተባለ። አያችሁ? ሀብት ማፍራት፣ ንብረት ማፍራት፣ ባለጸጋ መሆን ኃጢአት አይደለም። ነገር ግን እግዚአብሔር በሰጠን በረከት፣ እግዚአብሔር በሰጠን ጸጋ፣ እግዚአብሔር በሰጠን ገንዘብ ለብቻችን ለራሳችን ማለት የለብንም። ራስ ወዳድ መሆን ኃጢአት ነው አይደለም? ኃጢአት ነው አይደለም? ራስ ወዳድ መሆን ኃጢአት ነው አይደለም? ኃጢአት ነው? ኃጢአት ነው አይደለም? ተሸውዳችኋል። ራሱን የማይወዳል ምን ተብሎ ነው በወንጌል የተጻፈው? ወዳጅህን እንደማን አድርገህ ውደድ የተባለው? እንደ ራስህ አድርገህ ውደድ። ስለዚህ ራስህን መውደድ ኃጢአት አይደለም። ነገር ግን እንደ ራስህ አድርገህ ደግሞ ሌላውን ውደድ። መጽሐፉ ብሎ ይሄ ነው። የሰማችሁ ነው? የእግዚአብሔር ቃል የሚያስተምረን ራሳችን ወደን ወንድሞቻችን እንድንወድ።
ራሳችን ከብረን ወንድሞቻችን እንድናከብር፣ ራሳችን ተጠቅመን ወንድሞቻችን እንድንጠቅም፣ እህቶቻችን እንድንጠቅም ያዛል ማለት ነው። ስለዚህ ይህ ሰው ግን ራሱ መውደዱ ነፍሴ ሆይ ቢጠጪ እላታለሁ ማለቱ ምን አልነበረም? ኃጢአት አልነበረም። ራሱ ማሰቡ ለራሱ መውደዱ ራሱ ማሰቡ ኃጢአት አልነበረም። ነገር ግን እንደ ራሱ አድርጎ ምን አላለም? ሌሎቹን አላሰበም፣ ነዳያኑን አላሰበም። እግዚአብሔር በእሱ አድርጎ ለሚመግባቸው ነዳያን አልተመለከተም። ይሄ ሰነፍ ያስብላል። እግዚአብሔር በሰጠን ሀብት ንብረት ልክ እግዚአብሔር ካላመሰገንበት፣ አስራታችን ካላወጣንበት፣ ለነዳያን ካላበላንበት ሰነፍ ያስብላል። የወንጌል ክፍለ ምንባብ ስታዩት በጣም የሚያሳዝን ታሪክ ነው ያለው። ይህ ባለጸጋ ለፍቷል፣ ደክሟል፣ አፍርቷል። ነገር ግን የነፍስና የሥጋ ልዩነት ምን አላለም? አላወቀም። ሰው ስንት ነገር አለው? ስንት ነገር አለው? ሁለት ነገር ያጣመረ ነው። ምንና ምን? ነፍስና ሥጋ። ስለዚህ የነፍሱ ለሥጋው፣ የሥጋው ለነፍሱ ነው የሰጠው። የነፍስ ምግቧ ምስጋናውን ትቶ የሥጋው ምግብ ለነፍስ ሰጠ። ይህንን ባለማድረጉ እግዚአብሔር የሰጠው በረከት አሳይቶ ምን አለው? አሳይቶ ነሳው። እግዚአብሔር አምላክ አሳይቶ ከመንሳት ያድን። አጠቃቀም ካልቻልንበት እግዚአብሔር የሰጠን ሀብት፣ እግዚአብሔር የሰጠን ንብረት አጠቃቀሙ ልናውቅበት ይገባል። ባለን ነገር ስግብግብ መሆን የለብን። ወገኖቼ አንድ ታሪክ ልንገራችሁ። አንድ ሰው አብዝቶ ወደ 5 ኪሎ 3 ኪሎ 4 ኪሎ የሚሆን ሙዝ ይበላል። የሰማችሁ ነው? ሙዝ ይበላል። 4 ኪሎ 5 ኪሎ ሙዝ ከበላ በኋላ ሆዱ ምን አለ? ሞላበት። ሊያስመልሰው ሁሉ ፈለገ። በዚህ ሰዓት ጓደኛው ምን ይለዋል? እንግዲህ እንዳለ ክትም አድርጎ በልቶታል። ሙዝ 2-3 ፍሬ ሙዝ ነው የቀረው። የበላሁት ሙዝ እየረበሸኝ ነው። የሰማችሁ ምን እያለ ነው? እየረበሸኝ ነው። በዚህ ሰዓት ጓደኛው ምን ይለዋል? ጣትህን ወደ አፍህ ክተትና ውጣው። ጣት የምከትበት ለምን አንድ ሙዝ አልከትበት? ለምን አንድ ሙዝ አልጨምርበትም? ለጣት የሚሆን ቦታ ካለ አንድ ሙዝ ጨምርበታለሁ። አያችሁ፣ ስግብግብ ሰው ይሄ ነው ትርጉሙ። የስግብግብነት መጨረሻው ይሄ ነው። ለጓደኛው እኔ በቃኝ እኔ ጠግቤያለሁ ብላ አላለው። ምንድን ነው ያለው? ለጣት የሚሆን ቦታ ካለ አንድ ሙዝ ጨምርበታለሁ ነው። ስለዚህ ስግብግብነት ይጎዳል። አብዝቶ መመገብ ጤና ነው። መመገብ ያስደስታል አይደል? ጥሩ ምግብ መመገብ፣ በልክ መመገብ ምን ይላል? አያስደስትም? ያስደስታል። እንዲያው ይሄ ምግብ ብበላ ብላችሁ የምትመኙት ምግብ የለም አለ? የለም? አትፈሩ። አለ አይደል? የምንመኘው ጥሩ ምንለው የምናስበው ምግብ መመገብ እንፈልጋለን። ያንን መመገባችን ምን ይለናል? ያስደስተናል። ያንን ምግብ ያስደስተናል ብለን ለጤናችን ይሆናል ብለን ያሰብነው ምግብ ግን አብዝተን ብንመገበው ምን ያደርገናል? ያመናል፣ ያስጠላል። ስለዚህ አብዝተን በነገሮች ሁሉ ስናበዛ፣ ለራሳችን ስናበዛ፣ በልክ ሳንጠቀም ስንቀር ምን እንላለን? እንጎዳለን። የሚጠቅመው ምን አይጠቅመንም። የሚያስደስተውን አያስደስተን። መጠጥ ያስደስታል? አያስደስትም? መጠጥ ማንኛውም መጠጥ ያስደስታል? አያስደስትም? ምን ይላል? አያስደስትም? ያስደስታል? አያስደስትም? ያስደስታል። በልክ ከተጠቀማችሁ መጽሐፍ ቅዱስ ምንድን ነው የሚለው? ልበ አምላክ ቅዱስ ዳዊት ወይን ያስቲፌስ ልበሰ ወይን የሰውን ልብ ምን ይላል ነው ያለው? ደስ ያሰኛል ነው ያለው። የተለያየ መጠጥ በልክ ከተጠቀምንበት እኮ ሊጠቅመን ይችላል። እንደ መድኃኒት እኮ የምንጠቀመው አይነት መጠጥ አለ። በልክ ሲሆን ያስደስትም ሊጠቅም ይችላል ማለት ነው። ከልክ በላይ የሆነው ነገር ግን
ሁሌ ይጎዳል። ስክራን ሲመጣ ከልክ በላይ ጠጥተን ስንሰክር ልክ እንደ ኖህ በኃጢአት እንወድቃለን። አያችሁ፣ በበዛ ቁጥር ነው እኛ ወደ ኃጢአት የምንወድቀው ወደ ኃጢአት የምንገባው እንጂ ነገሮች በመጠን ብንጠቀም የሚጎዳ ሆኖ አይደለም። ይሄ ባለጸጋ ከልክ በላይ ለራሱ ብቻ ስለተመኘ ለራሱ ብቻ ስላሰበ ምኞቱ ሐሳቡ ደግሞ ምን ነበር? ለስጋው ብቻ ነበር። ለነፍሱ ቢጠጭ ያላት የነፍስ ምግብ አይደለም። የነፍስ ምግብ እግዚአብሔር ማመስገን ነው። እግዚአብሔር ባለማመስገኑ ይህ ባለጸጋ አንተ ሰነፍ እነሆ ነፍስህ ምን ይሏታል? ሊወስዷት ተዘጋጅተዋል። እስቲ ስንቶቻችን በምንተኛበት በምንነሳበት ባለችን እግዚአብሔር በሰጠን ጸጋ እግዚአብሔር በሰጠን ሀብት እጃችን ባለች ንብረት እጃችን ባለች ገንዘብ እግዚአብሔር እያመሰገን ያለ ራሳችን እንመልከት። ብዙ ሰው እንግዲህ የዚህ ወንጌል ክፍለ ምንባብ ሙሉ ስታነቡት ተጨንቃችሁ በራሳችሁ ላይ አንድ ክንድ ቁመት መጨመር አትችሉ። ጥቁር የሆነ ጸጉራችሁን ሽበት ማድረግ አትችሉ። ሽበቱንም ጥቁር ማድረግ አትችሉ ብሏል ክርስቶስ። ነገር ግን በአሁኑ ሰዓት አብዝተን እንጨነቃለን። ውሏችን አዳራችን መጨነቅ ሆኗል። በጭንቀት የሚጨመር ነገር እንደሌለ እያወቅን እንጨነቃለን። ራሳችንን እናሳምማለን። ለምን ምንጨነቀው? ስለምንድን ነው? ባለን ነገር ተመስገን ስለማንል። ሁሌም የምንጨነቀው ያለንን ነገር ስለማናይ ነው። ያለንን ነገር እንመልከት። በዚህ እግዚአብሔር በሰጠኝ ይነስም ይብዛ እግዚአብሔር አመስግኘዋለሁ። ስንቶቻችን ነው ቁርሳችን ስንበላ ምሳችን ስንበላ ራታችን ስንበላ ጸሎት አድርገን የምንመገበው? ያ ምግብ የሰጠው ማን ነው? እግዚአብሔር ነው። ያቺ እግዚአብሔር የሰጠን ምግብ ስንቶቻችንን አመስግነን ምንመገባት? ነፍሴ ሆይ ብይ ጠጪ እላታለሁ ነው ያለው። የምንጠጣው ነገር ስናገኝ ምን ያክልን ምናመሰግነው? ወገኖቼ በአሁኑ ሰዓት ልክ እንደዚህ ባለጸጋ ከንቱ የሆኑ ሰዎች ባላቸው ሀብት ባላቸው ገንዘብ እየጠፉ ነው። ገንዘባቸውን ይዘው ቤተክርስቲያን ለማሰራት አቅመ ደካሞችን ለመርዳት ወደ ቤተክርስቲያን ለመምጣት አይፈልጉም። ገንዘባቸውን ይዘው ወዴት ይሄዳሉ? ወደ ዓለም ይሄዳሉ። ለጭፈራ ይሄዳሉ። ራሳቸውን ሊያጃጅሉ ይሄዳሉ። ራሳቸውን ሊያጠፉ ይሄዳሉ። እግዚአብሔር በሰጣቸው ገንዘብ። ስለዚህ ጸጋ ማግኘት ባለጸጋ መሆን ዓላማው ካልገባ ዓላማው ካልተረዳ ነው የሚጠቅመው እንዴት ነው የሚለው ካላሰላ ነው ይጎዳል፣ መቅሰፍት ያመጣል። ይህ ባለጸጋ ታሪኩ ላይ የሚያስተምረን መቅሰፍትን ነው። በተሳሳተ ጎዳና በተሳሳተ መንገድ በመጓዙ በዚች ሌሊት ነፍስን ይወስዷታል ተባለ። ወገኖቼ ስንቶቻችን እግዚአብሔር በሚወደው እግዚአብሔር በሚመሰገንበት እግዚአብሔር በሚከብርበት ሕይወት እየተመላለስን ነው? አለማመስገን የመጨረሻ ሞትን ያመጣል። ሞት ስንል ደግሞ የሥጋ ሞት ብቻ አይደለም። ይሄ ባለጸጋ ነፍስን ሊወስዷት መጥተዋል የተባለው መላእክት ብርሃን አይደሉም። የሰማችሁ ነው? መላእክት ብርሃን አይደሉም። ነፍሱን ሊወስዷት የመጡ መላእክት ጽልመት ናቸው። የዚህ ባለጸጋ ታሪክ ምሳሌ አድርገው አንጥላሪዎስ የሚባል አንድ ባለጸጋ ነበር። ያ ባለጸጋ እጅግ ባለ ሀብት ነው፣ እጅግ ባለ ንብረት ነው። ባለው ንብረት ግን የተራቡትን ያበላል፣ የተቸገሩትን አይረዳም። ስለዚህ ነዳያኑ ችግረኞቹ አይተው ይተቹት ነበር። ይሄ ክፉ ባለጸጋ የሰማችሁ ነው? ይሄ ክፉ ምን ባለጸጋ ለምንድን ነው ክፉ ያሉት? ስለማይመጸውት ያለው ለድሆች ስለማያካፍል
ይሄ ክፉ ባለጸጋ አይሉት። ከዕለታት አንድ ባለጸጋ አንድ ነዳይ ወደዚህ አንጢላሪዎስ ወደ ተባለው ባለጸጋ ቤት ሄደ። አንጢላሪዎስ በሚያምር ጠረጴዛ፣ በሚያምር ሰሃን፣ በሚያምር ጽዋ እየጠጣ እየተመገበ ነበር። በዚህ ሰዓት ከደጅ ሆኖ ያ ነዳይ ስመ እግዚአብሔር ጠርቶ ይማጸን ይለምናል። አንጢላሪዎስ ግን የእግዚአብሔርን ስም ጠርቶ እየለመነ አንስቶ የደረቀ ዳቦ ወረወረለት ነው የሚለው። ይሰማችኋል? የደረቀ ዳቦ ወረወረለት፣ ግንባሩን ተነከተው ይላል። ምክንያቱም ያ ዳቦ ምን ብሎ ስለነበረ? ደርቆ ስለነበረ። በዚህ ሰዓት በግንባሩ ላይ ፈሰሰውን ደም ሳያይ ይሄ ነዳይ ይሄ ምስኪን ደሙን አብሶ ዳቦውን በውሃ አርሶ ተመገበ ይላል። ያ ባለጸጋ አንጢላሪዎስ የተባለ ባለጸጋ በዛች ቅጽበት እንደ እንቅልፍ ነገር ሸለብ አድርጎት ህልም ያያል፣ ራእይ ያያል። የሚያየው ራእይ መላእክተ ጽልመት አጋንንት ማለት ነው ነፍሱን እያስጨነቁ እየደፉ እያጋፉ ወደ ሲኦል ይዘዋት ይሄዳል። ያ ባለጸጋ በህልም በራእይ ነው የሚያየው። በዚህ ሰዓት መላእክተ ብርሃን ተሯርጠው ወደዚህ ነፍስ ይመጣሉ። ወደ አንጢላሪዎስ ነፍስ፣ ወደ ባለጸጋው ነፍስ በመጡ ጊዜ ይህች ነፍስ የኛ ናት አለ። ይህች ነፍስ የኛ ናት እንዴ? ይህች ነፍስ የናንተ ልትሆንማ አትችልም። ይሄ አንጢላሪዎስ የተባለ ባለጸጋ እድሜ ዘመኑ ባለው ጸጋ ባለው ሀብት ነዳያንን አብልቶ አያውቅም። ስድስቱ ቃላት ወንጌል የምንላቸው ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም የሚለውን አልፈጸመም። በምን ምክንያት ነው ይህች ነፍስ የማን ልትሆን ትችለው? የመላእክት ብርሃን ልትሆን ትችለው? የእናንተ አይደለችም፣ የኛ ናት። ይሄ ሁሉ የሚያየው ይሄ ባለጸጋ በምን ሆኖ ነው? በራእይ ነው የሚመለከተው። እንደዛ አይደለም። ይህ ባለጸጋ ለአንድ ነዳይ ለአንድ ምስኪን የደረቀ ዳቦም ቢሆንም ምን ብሏል? ወርውሮለታል አሉ መላእክተ ብርሃን። መላእክተ ጽልመት ደግሞ ብዙ ምክንያት ይደረድራሉ። አንዳንዴ በፍርድ ቤት ስትሄዱ ጠበቃ ምን ይባላል? ይቆማል አይደል? ጠበቃ እናቆማለን። ክሳችን ጉዳያችን በድል ለመወጣት ምን ያስፈልገናል? ጠበቃ ያስፈልገናል። የዚች ነፍስ ደግሞ ለመውሰድ መላእክተ ጽልመት አጋንንት ጠበቃ ሆነ። ይህች ነፍስ የኛ ናት፣ ለፍተንባታል፣ እንዳይመጸውት ባለው ነገር በጎ ነገር እንዳይሰራ ባለው ነገር እግዚአብሔር እንዳያመሰግን አድርገናታል ይህች ነፍስ። ስለዚህ ይህች ነፍስ የኛ ዋጋ ናት። ዋጋ መላእክተ ብርሃን መላእክተ ጽልመት በዚህች ነፍስ ተከራከሩ። ከዚህ ሁሉ ያ ነዳይ ያ ምስኪን ይመስክር ተባለ። ምክንያቱም መላእክተ ጽልመት ምን ብለዋል? ደሙን አፈሰሰው በደረቀ ዳቦ ተነከተው እንጂ አልመጸወተም ብለዋል። ስለዚህ ለምስክርነት ያ ነዳይ ቀረበ። በሩ ላይ የለመነው ነዳይ በደረቀ ዳቦ የተነከተው ነዳይ ቆመ ለምስክርነት። በዚህ ሰዓት ይህ ሰው መጸወተ፣ መገበ ወይስ ተነከተ ደምን አፈሰሰ ተብሎ ተጠየቀ። ይህ ነዳይ ይታውቀልኝ የምጽና ረሃብ ደሜ ከረሃቤ የተነሳ ከመራቤ የተነሳ ምን አላለኝም አልታወቀኝም። በሰጠኝ ዳቦ ግን ረሃቤን አስታግሻለሁ። አስቡ፣ በዛች በደረቀች ዳቦ ይህንን በራእይ አይቶ በስተመጨረሻ ያች ነፍስ መላእክተ ብርሃን ወደ ገነት ይዘዋት ሄዱ። ይህንን በራእይ ካየ በኋላ ይህ ባለጸጋ ከራእዩ ሲነቃ ወዲያው ያለውን ነገር ለነዳያን መጸወተ። የእግዚአብሔር ድንቅ ስራ አይገርምም? እግዚአብሔር ለማዳን ያቺ ነፍስ ለማዳን ምን ያክል ጥበብ እንደተጠቀመ። ያ ነዳይ ያለውን ሀብት ንብረት ለድሆች መጸወተ። ከዛም አልፎ 5 ነዳያን መጡበት። ያለውን ሀብት ንብረት ከፋፍሎ ከሰጠ ካደለ በኋላ
ሌሎች አንጢራሪዎስ የተባለ ባለጸጋ ሀብቱ ገንዘቡን ንብረቱ ለነዳያን እያከፋፈለ ነው የሚል ወሬ ሰምተው መጥተው ጠየቁት። በዛ ሰዓት አንጢራሪዎስ ምንም የለው። ምን አላቸው? እኔን ሽጡኝና ለባርነት ገንዘቡን ተካፈሉት። ልብ በሉ፣ እነሱ ሽጠው ለባርነት ሽጠው ገንዘባቸውን ተካፈሉ ይላል። ያ ሰው ያ ባለጸጋ ይሁን ያደረገው ለምንድን ነው? እግዚአብሔር በራእይ ምን ስላለው? ስላሳየው ነገር ለጠለት ለነፍስ የሚጠቅማት ነገር ምን እንደሆነ ወገኖቼ፣ ብዙ ፈላስፋዎች በዓለማችን መንግስተ ሰማያት የሚባል ሲኦል የሚባል ገሃነመ እሳት የሚባል ገነት የሚባል ነገር የለም ይላሉ። ሰው ዝም ብሎ የተፈጠረው ዝም ብሎ ይኖራል፣ ዝም ብሎ ይሞታል፣ አለቀ። የሰው ተፈጥሮ ይሄ ነው ብለው የሚያምናሉ። ግን እውነታው ይሄ አይደለም። ወንድንም ጠላንም ሞት አለ። ከሞት በኋላ ደግሞ ሕይወት አለ። የዘላለም ሞት አለ፣ የዘላለም ሕይወት አለ። ስለዚህ ሁሌም ይህንን አስበን በጎዎች ልንሆን ይገባል። እግዚአብሔር ከኛ የሚፈልገው ምንድን ነው ብለን ማሰብ አለብን። እግዚአብሔር ባልሰጠን ነገር አይጠይቀን። በሰጠን ነገር ግን ምን ይለናል? ይጠይቀናል። እነዛ 3 ነጋዴዎች የተሰጣቸው መክሊት አፍርተው አትርፈው እንዲመጡ ነበር። ትርፋቸው ስራቸው ምን እንደሆነ በስተመጨረሻ ተጠይቀዋል። ተጠይቀዋል። እኛም እንጠየቃለን። በዘመናችን እግዚአብሔር ስለፈቀደልን እድሜ ድረስ እንኖራለን። በኖርንበት ዘመን ለነፍሳችን ምን ሰርተናል? እኛ በእውነት አብዝቶ በዚህ ዘመን የአሁኑ ዘመን ትውልድ እግዚአብሔር ሲያማርር ነው ባለው ነገር እግዚአብሔርን ማመስገን ሲችል፣ በረከቱን እንዲጨምርለት እግዚአብሔርን ማክበር ሲችል፣ እግዚአብሔርን ያዋረደና እግዚአብሔርን የጎዳው ይመስለውና እግዚአብሔር የለም ይላል። በአምላክ ቅዱስ ዳዊት ይብላ አብ በልቡ አልቦ እግዚአብሔር፣ እብድ ሰው በልቦናው እግዚአብሔር የለም ብሎ ያስባል እንዳለው በጭንቀት የተዋጡ ሰዎች፣ በገንዘብ የተዋጡ ሰዎች፣ በገንዘብ ስስት የተያዙ፣ በዚህ የሥጋ ጥቅም አይናቸው የታወረ ሰዎች እግዚአብሔር የለም ይላሉ። እግዚአብሔር ግን አለ። እግዚአብሔር አይቸኩልም፣ አይዘገይም። ለሁሉም የራሱን ዋጋ ይከፍላል። ለሁሉም የድርሻውን ይሰጣል። በዚህ ቅድም በዲያቆናቱ የተሰበከልን ስብከት ተዘከር እግዚኦ ከመ መሬት ንሕነ፣ አቤቱ አፈር እንደሆነ ምን በል አስብ። መዝሙር 102 ላይ ተመልከቱ። ተዘከር እግዚኦ ከመ መሬት ንሕነ፣ አቤቱ መሬት አፈር እንደሆነ አስብ ነው ያለው። ይሄ ማለት እንግዲህ ደካሞች ነንና ዝም በለን ማለት አይደለም። ደካሞች ነን አቅም የለንምና በኃጢአታችን አትጣር ማለት አይደለም። ግን አፈር ነንና ይቅር በለን ምሕረትን በለመን ያስፈልጋል። ቅዱስ ዳዊት ይህንን ያለበት ምክንያት ሞት እንዳንረሳው ነው። በአጠቃላይ ሞት እንዳንረሳው፣ ሞት በውስጣችን ይዘነው የምንመላለስ የምንኖር ነገር ነው። ጊዜው የሚጠብቅ ነገር ነው እንጂ ከሞት ይተርፋል። ከሞት ይተርፍ ፍጥረት የለም። ስለዚህ አፈርነታችንን ልንቀበለው ይገባል። ከመጽጌ ገዳም ከማዊፈር እንደ ጽጌ እንደ አበባ ዛሬ ታይቶ ከሰዓት ወይም ደግሞ በክረምት በቅሎ በበጋ የሚረግፈው ነን። የዛሬ ደም ግባታችን አንመልከተው። የዛሬ ወጣትነታችን መሮጣችን፣ መዝለላችን፣ የፈለግነው ማድረጋችን አንመልከተው። ለዚህ ነው መጽሐፍ በምን ዘመን ነው የሚለው? ፈጣሪህን አስብ። በምን? በወጣትነት በጎልማሳነት። 4ቱ ባህሪያተ ሥጋ
በሚጠለክሩብህ ፈተና በሚያጠሩብህ ሰዓት ማንን አስበው? እግዚአብሔርን አስበው። ስለዚህ በወጣትነታችን በአሁኑ ሰዓት ከአንዱ ወደ አንዱ ለመሄድ ሰው አያስፈልገንም። የሰው ድጋፍ አንፈልግም። ባለን ጉልበት ልንሯሯጥ እንችላለን፣ ልንሰራ እንችላለን። ነገር ግን ሩጫችን እግዚአብሔር ይዘን ይሁን። ሀብት ለማፍራትም እግዚአብሔር ይዘን እግዚአብሔር በሰጠን ነገር እያመሰገንን በሚጨምርልን ልክ ደግሞ እኛን ምስጋናችን እየጨመርን በሰጠን ልክ ደግሞ ለነዳያን እየሰጠን ጸጋ ልናገኝበት ይገባል። ይህ ክፉ ባለጸጋ የተባለው በተሰጠው ጸጋ እግዚአብሔር በሰጠው በረከት ስላልተጠቀመ ነው። እግዚአብሔር ስለረሳ ነው። ፈጣሪው ስለረሳ ነው። የፍጥረታት ሁሉ ባለቤት የፍጥረታት ሁሉ ጌታ ስለረሳው እግዚአብሔር ነፍስን በዚች ሌሊት ምን ይሏታል? ይወስዷታል። የሰበሰብከው ገንዘብ ለማን ይሆናል? ምንስ ያደርግልሃል ነው የተባለው። ስለዚህ የሰበሰብነው ያለንን እግዚአብሔር እያመሰገንን እንጠቀምበት። ለነፍሳችን ዋጋ እናስቀምጥበት። ለነፍሳችን ሊፈይዳት የሚጠቅማትን ነገር እንስራበት። ከዚህ ከንቱ ባለጸጋ ተብሎ ከተጠራው እግዚአብሔር አምላክ ከዚህ የመቅሰፍት ከዚህ የቁጣ ግሳጤ ይሰውረን። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን። ስለላችሁ እግዚአብሔርን ቃሎትን ያሰማልን። መምህራችንን በእድሜ ቤትና ይጠብቅልን። እስቲ ለላችሁ እግዚአብሔርን አመስግኑላችሁ። የአገልግሎት ዘመናቸውን እግዚአብሔር አምላክ አብዝቶ ይባርክልን። ከዚህ በመቀጠል አንድ